የመጣው አሁን ቢያንስ እኔ ምንም አላረኩም፣ ግን ለቤተሰቡ በቃ ብዙ ነገሮች ውጣ ውረድ አለና ምንም የለናት። ከዚህ ከመጣሁ ቢያንስ አመት አዎ። ግን በፊት ኑር ያለው ገና ነኝ። በፊት ኑር ያለው በፊት ልኖር እንጂ ማለት ነው ምንም ነገር አላረኩም። ግን አሁን ምንድን ነው የምታደርጊበት? እንግዲህ 25000 ድርሃም ለእናቴ ቦታ እገዛለሁ። ለእናቴ ደግሞ ትንሽ 2 ሰርቪስ ከተረፈ ብሬ 2 ሰርቪስ አቆማለሁ። ለእናቴ የት አካባቢ ነው? መሀል አምባ መርሳ ወጣው። እዛ አካባቢ ደግሞ ይችላል። አዎ መሀል አምባ ይችላል። ቀስ ብለሽ እንግዲህ እህታችን የሰጥሽን ደሞዝ እያጠራቀምሽ እንደዛ አደርጋለሁ። ወላሂ አደርጋለሁ ኢንሻአላህ። በጣም 25000 ድርሃም የደረሳት በባለፈው 464 ነው። 464 ቁጥር ማለት የመጀመሪያ ወቅት ላይ ገና ኦርደር በስንተኛ ወር ነበር ያዝሽው? ወላሂ ረሳሁት። እኔ ወዲያው እንደተጀመረ ነበረ አጋጣሚ የሆነ የመጀመሪያ ዙር 00464 ዕጣ ቁጥር ማለትም የባለፈው ሳምንት እሁድ ዕለት የወጣው ማለት ነው። እንግዲህ ዛሬ የ25000 ድርሃሟን ዛሬ እንሰጣታለን ማለት ነው። 1 2 3 4 5 6 7 8 9 10 11 12 13 14 16 17 18 19 20 21 23 24 25 ነው። እንግዲህ ይኸው 25000 ድርሃሟን ሰጥተናታል። አላህ ይስጥልኝ። በጣም የማመሰግነው አልሐምዱሊላህ። ወልድ በጣም አላህ ይስጥልኝ። አመሰግናለሁ። ጭራሽ አላመንኩም። የምር በጣም ነው የማመሰግነው ከምንም በላይ። እኔ እንጃ ዛሬ ተወልጃለሁ ልበል። በቃ ተወልጃለሁ።